ኢራን የቻይናው ፕሬዝዳንት ያቀረቡትን ባለ 4 ነጥብ የሰላም ውሳኔ ሐሳብ እንደምትደግፍ ገልጻለች። እነዚህ ታዲያ የሰላም የሐሳብ ውሳኔ ናቸው የተባሉ 4 ነጥቦች ምንድናቸው? የአሜሪካንስ ዋና ቁልፍ ነገር የሚያካትቱ ናቸው ወይስ አይደሉም? በዛሬው ቪዲዮአችን ላይ እነዚህን ዝርዝር ጉዳዮችን የማሰማችሁ ይሆናል። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። ሰላም ጤና ይስጥልኝ፣ እንደምን ቆያችሁ ውድ የብርሃን ኒውስ ቤተሰቦች። በዛሬው ቪዲዮአችን ስለ ቻይናና ኢራን ግንኙነት ያሉትንና የቻይናን 4 ነጥብ ውሳኔ በዝርዝር የማሰማችሁ ይሆናል። ቪዲዮውን ከመጀመራችሁ በፊት ይህንን ቻናል ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግና እንዲሁም ይህንን ቪዲዮ ላይክና ሼር በማድረግ እንድትጀምሩ እያልኩ ቀጥታ ወደ ቪዲዮ ማመራ ይሆናል። ቴህራን የቻይናው ፕሬዝዳንት ሺ ጂንፒንግ ለመካከለኛው ምስራቅ ሰላም ያቀረቡትን ባለ 4 ነጥብ የውሳኔ ሐሳብ የምትደግፍ መሆኑን አስታውቃለች ሲሉ በቻይና የኢራን አምባሳደር ገለጹ። የኢራን ድጋፍ በፋርስ ባህረ ሰላጤ ቀጠና ዘላቂ ደህንነትን ለማስፈንና የጋራ ልማትን ለማምጣት ያለመ መሆኑን አምባሳደሩ በማህበራዊ ትስስር ገጽ ባሰፈሩት ጽሑፍ ገልጸዋል። ይህ ጉዳይ በሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ውይይት ወቅትም ትኩረት የተሰጠው መሆኑን አልጀዚራ ዘግቧል። ፕሬዝዳንት ሺ ጂንፒንግ በመካከለኛው ምስራቅ ሰላምና መረጋጋትን ለማስፈን የሚያስችለውን ይህንን ባለ 4 ነጥብ እቅድ ያቀረቡት ቀደም ሲል ከተባበሩት አረብ ኤሚሬትስ ፕሬዝዳንት ዛይድ አሊ ናያን ጋር በቤጂንግ ባደረጉት ውይይት ወቅት እንደነበር ተገልጿል። የቻይናው ፕሬዝዳንት ያቀረቡት ባለ 4 ነጥብ የሰላም ውሳኔ ሐሳብ ለሰላማዊ አብሮነት ቁርጠኝነት ማሳየት፣ ለመካከለኛው ምስራቅና ለፋርስ ባህረ ሰላጤ ቀጠና የጋራ አስተማማኝ በትብብር ላይ የተመሰረተና ዘላቂ የሆነ የደህንነት መዋቅር እንዲገነባ ማበረታታት፣ ሀገራዊ ሉዓላዊነትን ማክበር፣ የቀጠናው ሀገራት ሉዓላዊነት፣ ደህንነትና የግዛት አንድነት ሙሉ በሙሉ እንዲከበር ማድረግ እንዲሁም የግለሰቦችን የተቋማትንና የመሰረተ ልማቶችን ደህንነት በተሟላ ሁኔታ ማረጋገጥ፣ ዓለም አቀፍ የሕግ የበላይነትን ማክበር፣ የዓለም ስርዓት ሕግ ወደሌለውና ሀያላን ደካሞችን ወደሚበሉበት ላው ኦፍ ዘ ጃንግል ስርዓት እንዳይቀየር የዓለም አቀፍ ሕጋትን ተፈጻሚነትና የበላይነትን ማስጠበቅ እንዲሁም በልማትና በደህንነት መካከል ቅንጅት መፍጠር፣ ለመካከለኛው ምስራቅና ለፋርስ ባህረ ሰላጤ ሀገራት ኢኮኖሚያዊ እድገትና ብልጽግና ምቹ ሁኔታ ለመፍጠር ሁሉም ወገኖች በትብብር እንዲሰሩ ማበረታታት የሚሉ እንዲሁም የመሳሰሉ ሐሳቦችን ጠቅሰዋል። ታዲያም እነዚህ የሰላም ሐሳብ የተባሉ 4 ነጥቦችን የቻይናው ፕሬዝዳንት ካቀረቡ በኋላ ይህ ሐሳባቸው በጣም ብዙ ትችት እንዲቀርብባቸው አድርጎባቸዋል። ምክንያቱም የመጀመሪያው ይህ ዋና ሐሳብ ወይንም የአሜሪካን ዋና ቁልፍ ሐሳብን ያካተተ አይደለም። ሁለተኛው ደግሞ አህያ ጅቦ ብሎታል። አህያ ጅቦ መች ሰላም ያቀና? አህያ ጅቦ በሁለት ሀገራት መካከል እየገባ ኢራንን ከጀርባው አለሁልሽ እያለ ግጭት የሚፈጥር መሪ እንጂ መችስ ሰላም የሚፈልግ ነው። እርስ በርስ እንዲባሉ ዋና ምክንያት ሆኖ ሚዲያ ላይ የመጡ ሰላም ይላሉ። የሰላም የመጥፋት ዋና ምክንያት ናቸው እንጂ የሚያስብል ትችት ከብዙሃን ዘንድ እንዲያገኙ አድርገዋል። ታዲያስ በዚህ ሐሳብ ላይ እናንተ ምን ትላላችሁ? በኮሜንት ስር ላይ ሐሳባችሁን አስፍሩልኝ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ። ቸር ሰንበት።